ቤተሰቦቻችን ዛሬ ከአዩ ጋር በዚህ መልኩ አፍጥረናል። እንግዲህ ወደ ባህር ዳር ሄዳለሁ እያልኩ ነበር። አዩ አለች። ምንም ማድረግ አልችልም። ሱመያ ወደ አዲስ አበባ ስትመለስ በቃ አዳማ አብረን ሄዳለን። ቤተሰቦቻችን እንግዲህ ሱመያ ወደ አዲስ አበባ መለስ ብላ አዲስ አበባ ከሄደች ከተመለሰች እሄዳለሁ። እስከዛ አዩ ብላኛለች፣ ራሴን አጠፋለሁ አለች። ወደዛ መሄድ አልቻልኩም። ወደ ባህር ዳር ጎንደር እምቢ አለችኝ። አዩ ያለ እሷ ፍቃድ ደግሞ በቃ ዛሬ ወደ አዳማ ልሄድ ነው። እንግዲህ ወሬ ያበዛባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ነይና ጎንደር እንዳትይዚ በይኝ። ከዛ እኔ ደግሞ አዩ ራሷን ታጠፋለች ብዬ አንቺን ተከትዬ ወደ አዳማ እሄዳለሁኝ አይደል? እኔ ሱመያ ደግሞ ለምን አዲስ አበባ እዛው ናዝሬት እመጣላለሁ። እዛው ያለበት ለምን ትለፋለህ? ልጆቹን ይዤ እንከፍ እያልኩኝ እመጣለሁ። አንተ ልጆችን ትቀመኛለህ፣ አዩ ትጠፈጥፋለች። ካሁን ሰው እንዴት ልጆቹን ትመቻቻዋለች ብዬ ነው የምፈረው ብለት እየፈራክ እንኳን አብረክ የማኖር ሀሳብ አለክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ውድ ሀገሬ ልጆች ጾም እንዴት እያደረጋችሁ ነው? ረመዳን እንዴት ነው? ረመዳን ሙባረክ ብያልኩኝ ማለት ነው። ዛሬ እንግዲህ ሪያክሽን ቪዲዮ እየሰራው በሪያክሽን ቪዲዮ ተመልሼላችኋለሁ ማለት ነው። እሱ ምንድነው ሰይድ እና አዩ ማለት ነው። እና ያው እንግዲህ እንደምታውቁት እኔ ለማታውቁት ኢትዮጵያ ውስጥ ነኝ ያለሁት፣ ለምታውቁት ደግሞ ያው ታውቃላችሁ ማለት ነው። እና እኔ የት ነኝ ያለሁት? እኔ ባህር ዳር ነኝ ማለት ነው አሁን ያለሁት። እና ከዚህ በፊት ሰርቼ ነበረ እኔ ባህር ዳር ነኝ ያለሁት። እስኪ ልብ ካለና ምናምን ብዬ ማለት ነው። አቶ ሰይድ ገባ ሚስቱ ጋር ሚስት ተብዬዋ ጋር ማለት ነው። የተገባ አዳማ ማለት ነው። ሲፈጠር እውነት ለመናገር ከሆነ እኔ እንደው ቪዲዮውን አይተን አንድ ላይ ጠቅለል ያለ ሀሳብ ሰጥበታለሁ እንጂ በመጀመሪያ ደረጃ አሁን ሰይድ መምጣት ስላልፈለገ ነው እንጂ ከባህር ዳር አዲስ አበባ ቀጥታ እንትን አለ፣ ፕሌን አለ አይደለ? እንደዛ ሀገር ሳምንት አይል ምን አይል በየሰዓቱ ምናምን ይበራል። መምጣት ከፈለገ ከየመን ቀጥታ እንደመጣ ባህር ዳር ማረፍ ይችላል። ማለትም አዲስ አበባ ኤርፖርት አርፎ በዛው ሳይወጣ በዛው መምጣት ይችላል ማለት ነው። ምንም መውጣት ምናምን አያስፈልገውም። ሰይድ ግን ከየመን መጥቶ ከዛ የት ነው አሁን አዳማ አይደለም አዲስ አበባ ነው ማለት ነው። አሁን ያለው አዲስ አበባ ነው ያለው፣ ገና አዳማ አልሄደም። እና ሰይድ ሆዬ ሚስቱ ትመጣና ትልበታለች። እና በቃ ልክ እንደፈራ ሰው በጣም አክት እያደረገ ነው። እኔ ስለገረመኝ ነው እንጂ በዚህ ቪዲዮ መልስ መስጠት አልፈለኩም ነበረ። ግን በቃ ማለት ፈርቻለሁም አልመጣም እኮ ማለት ትችላለህ። የኢትዮጵያ ሀገሬ ናት ምናምን ብለህ እንትን ማለት አይጠበቅም። በቃ ፈሪ ለእናቱ ይኖራል እንደሚባለው በቃ ማምጣት አልችልም ያለው ነገር የታወቀ ስለሆነ ማለት ነው። አልመጣም ማለት መብት ነው እንዴ? ቆይ አንተ ማንን ነው? አዩንማ እኮ እንደ ሕፃን ልጅ የተጫወትክባት ነው። ለማንኛውም ግን ማለት ነው ያላያችሁ ካላችሁ ለምን እንደማወራ እንዲገባችሁ አንድ ላይ ቪዲዮን እንይና በዛው ማስተያየት አብረን እንሰጣለን። አንደኛ እንደዚህ ሆቴል ውስጥ ሲፈጠር ራሱ አስጠላ። ምንም ያስጠላው ማለት እንደዚህ ወንበር ላይ ቁጭ ብለህ ስታፈጥር በጣም ነው የሚያስጠላው። መሬት ልውረድ እናንተ እና እኔም ደግሞ የሚስትነት ስሜት እንዲሰማኝ ቤት ገብተን አሳምቡሳ ሰርቼልህ ሾርባ ሰርቼልህ አቀራርቤ ጓደኞችህን ላፍጥር ጠርታቸው ሰብሰብ ብለን አንድ ቤት ውስጥ ስናፈጥር ደስ ምን አስቸኮለሽ? ትሰሪያለሽ ገና ልጆቼን ብቻ ላገኝ እንጂ። ቆይ ስማኝሽ፣ አሁን የአልጋ ብር እንደዚህ እየጨፈጨፍ እየከፈል እኔም ናፍቆቴ ልወጣ ናልኝ። ስለዚህ ግዴታ ወደ አዳማ መመለስ አለብን። ዛሬ ራሱ እዚህ ባናድር ደስ ይለኛል። ወደ አዳማ ብንሄድ ራይድ ይዘማ ማድረግ ያለብን ነገር ምንድን ነው? በቃ ሄዳለች ሱመያ፣ ቤተሰቦቿን አግኝታለች፣ ልጆቹን ይዛ ጎንደር ሄዳለች። ስላገኘች በሰላም እዛ ትኑሩበት። አንተ ደግሞ እዛ ሄጄ እፈልጋለሁ ምትል ከሆነ የማይሆን ነገር ነው። እንደብረማ ይሆን? ምክንያቱም መታወቂያ ኦሮሞ የኦሮሚያ ምን አገባኝ ታዲያ ነው? እዛ የመታወቂያ ይዘህ እዛ ያለውን ነገር ታውቃለህ። የሀገር ሁኔታ ጥሩ አይደለም፣ መሄድ አትችልም። ምን ጎንደርና ባህር ዳር ኢትዮጵያ አይደል? ኢትዮጵያና ሀገሬ ነው። ለኔ መፍትሄ ነው። እኔ ለፖለቲካ አይደለም ለጦርነት አይደለም። ሰይድ አቀልድ በእናትህ ሰይድ፣ እኔንም አስበኝ እዚህ ጋር እንጂ እኔ አንተ እዛ ሄደህ እኔ ሰላም አገኛለሁ እዚህ ቁጭ ብዬ ለምን አታገኝም? አረብ ሀገር እንኳን
ባህር ተሻገር ይሻላል። የምር እኔ የመን 10 ብትሄድ ይሻለኛል። ለምን? በቃ አይገናኝም። ጎንደርና እንትን አይገናኝም። ኢትዮጵያ እኮ ነው ጎንደርና ባህር ዳር። እና ሄዳለሁ እያልክ ነው አይደለም? እዛ እኔ ቡርኪና ፋሶ ጋር ሄዳለሁ እኮ አይደል? ያለው ጎንደርና ባህር ዳር ነው። የትም ያለችበት ጉድጓድ እገባለሁ። ወላሂ ዛሬ ራሱ እዚህ ማደር የለብን። ወደ አዳማ ነው የሚገባው። አይ አልፈልግም። ሱመኛን ፍለጋ ጎንደር ሄዳለሁ ካልክ ከዚህ ከአዲስ አበባ አልወጣም። ለምን? እዚሁ ነው ራሱ ምን ልትሆኝ ነው? እዚህ ውስጥ ወይ ያንቺን ራስ ማጥፋት እኮ አየን። ድሮም እኮ ተሸውጄ ነው የገባሁሽ። ራሴን እጠፋለሁ ስትይ ባለፈው በረኪና ሰጥቼሽ መች ጠጣሽ? ትንሽ እንኳን ብትቀምሺ አምንሽ ነበር ሰይድ። አሁን ግን እመነኝ፣ ያኔ ጠጣሽ። አሁን እመነኝ። የዛን ጊዜ ራሱ ግን ጠጥተሽ ነው ሆስፒታል የገባሽ ወይስ ሌላ ነገር ነው? እሱንማ አይተህ በዓይንህ አይተህ ነው ያመንከው። ምን አውቃለሁ ዛሬ እኮ አሁን ግን ሰይድ እመነኝ እንዴ ካገባት በኋላ ራሱ የዛን ጊዜ መርዝ ጠጣች ምናምን ለተባለው ነገር እርግጠኛ አይደለም። እኔ ድራማ እየሰሩብኝ ነው አላልኳችሁም? መጀመሪያውን ራሱ ልጅቷ ራሷን አላጠፋችም። ሰይድ መጀመሪያ ራሱ በቃ እንዴት አድርጎ ሁለተኛ ሚስት አገባው ለማለት እኔንም ለመናገር ወይ ደግሞ እኔ ያው እንደዚህ ብላት በቃ ዩቲዩብ ላይ ወጣ ሁለተኛ ሚስት ሄዶ አገባብኝ ብላ ከምትል እኔ እንደዚህ አይነት ድራማ ልፍጠር ብሎ የፈጠረው ነገር ነው። አያችሁ። እንደገና ደግሞ ሁለተኛ ነገር ደግሞ እዚህ ጋር ምናምን እንዴ ሲፈጠር አንተ አዲስ አበባ ምን ሆቴል እስኪ የምታውቁ ኮመንት ላይ ጻፉ። ሲፈጠር አዲስ አበባ ምን የሆቴል አስጨፈጨፈክ እንዴ? የመን ስትመጣ የሆቴል በጣም ያወጣው የሆቴል ከማወጣ እንደዚህ ከማወጣ የምግብ ከማወጣ ብሩ ራሱ ለልጆቹ ይሁን ምናምን ወሰጂ። አዲስ አበባ ውስጥ ለምን አስፈለገ ሆቴል መያዙ? እስኪ እንደው በእናታችሁ ኮመንት ላይ ጻፉ እንዴ። እዛው ሳትወጣ አንተ ከፈለክ ባህር ዳር መምጣት አትችልም? ስላልፈለክ ነው እንጂ አዲስ አበባ ላይ መጥተህ እሷ ከናዝሪት ወደ አዲስ አበባ እሷ ትመጣለች። እዛ እስከምትመጣ ያው ቅርብ ነው ለነገሩ። በፈለገች ሰዓት እሷ መምጣት ትችላለች። ግን አንተ እዛ ላይ ማደር መዋሉ ምንድነው የሚያስፈልገው? ብድግ ብለህ መንጣት ትችላለህ። ሳትወጣ መንጣት ትችላለህ። ምናልባት እቃዘክ ምናምን ከሆነ ጓደኞች አሉ ከዛው የሚቀበሉክ በፊት እቃ የሚቀበሉልክ አሁን ከሌ ማለት አልችልም። እነሱ ሊቀበሉክ ይችላሉ። እቃውን እዛው ሰጥተክ በዛው መልስ ብለክ ወደ ባህር ዳር መንጣት ትችላለህ። ስላልፈለክ ምሪኝ ነው ማለት ራሴን አጠፋለሁ። አታረገው ብለህ ጠብቀኝ። ምን ለማን አንተ ብቻ ወደ ጎንደር ልክ ጎንደር ሳትደርስ ሬሳዬ የአዩ ሬሳ ተረከበን ብለው ይደውሉ። እርግጠኛ ነሽ? እሺ በቃ እና አሁን መሽቷል። ነገ እንሄዳለን። ወደ ናዝሬት ልንሄድ ነው ፈልጊ? አዎ እሺ ነገ እንሄዳለን። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እንሄዳለን። ቆይ ግን አንድ ነገር ያልገባኝ ነገር ሆቴል ውስጥ ሆነሽ ነው እንዴ ራስሽን አጥፍተሽ ከዛ እነሱ ናቸው ደውለው ሰይድ ና የአዩን ሬሳ ተረከብን ወይስ ቤተሰቦችሽ ጋር ሄደሽ ራስሽን አጥፍተሽ ነው? እንደው ግልጽ ብታረግልኝ ኖር ደስ ይለኝ ነበር። የትኛው ቦታ ነው ራስሽን አጥፍተሽ የሚደውልለት? አሁን ሰይድ ደግሞ ምን አለ? እሺ እንሄዳለን ቀረ ማለት ነው። ወዴት ሄደ? ወደ ናዝሬት ሄደ። ከየት? ከአዲስ አበባ። እኔ ግን ግራ የገባኝ ሰይድ፣ ይሄ እርግጠኛ ነኝ ቪዲዮ እንደሚደርስክ እርግጠኛ ነኝ። እኔ ግራ የገባኝ አዩ መጀመሪያ ጊዜ ገና አንተ ኢትዮጵያ ቢስሚላ ብለህ ስገባ ስታገባት አስፈራርታኝ ነው ፈርቼ ነው የሆነ ነገር ብትሆን በቃ የሌለ ድራማ ፈጠርክ አይደለም? ፈርተህ አገባሃት። ከዛ ደግሞ ሁለተኛ ፈርታ አሁንም ፈርተክ ልትመጣ ስትል አስቀረች። በነገራችን የመጀመሪያው ቢስሚላ ብሎ ሊመጣ ሲል ልቀበለው ነበረ ማለት ነው። ኤርፖርት ላይ ባትመልሰው ኑሮ የዛን ጊዜም ፈራህና አስፈራው ብለህ ቀረህ። ሁለተኛ ስትመጣ ግን ጠጪው ብለህ ሰጣሃት። አሁን ደግሞ ወደ ባህር ዳር እና ወደ ጎንደር አትሄድም ስትልህ ፈርቼ ለማፈርተ ላዩ ፈርተ ቀረ እንዴ? ምን ነው ያንተ ልብ የፈለገውን እየተወ የፈለገውን ነው እንደሚፈራው እንዴ? ወይስ ፍራቻህን አውቀህ ነው የምትቀበለው? አውቀህ በቃ አንተ አውቀህ ነው የምትፈራው እንጂ የእውነት አይደለም የምትፈራው። እኔ እውነት በጣም ነው የታዘብኩ። ልሄድ ነው አለ አንተ ፈርተህ ባህር ዳር መምጣት ወይስ አዩን ለአዩ ራሷ እንዳታጠባ ፈርተህ
አሁንማ እኮ በቃ ታወቀ፣ ምንም ነገር እንትን የለም። ፈርቼ ነው የማልመጣው። እኔ ስለምፈራ ጎንደርና ባህር ዳር አልመጣም ማለት ምንም ችግር እኮ የለውም። መፍራት መፍት ነው እኮ። እኔ አሁን ለምሳሌ አዲስ አበባ መምጣት በጣም ነው ፈራው፣ አልመጣም ብል መፍትሄ ነው እንዴ? ከፈራውኝ መፍትሄ ነው። ምን ዙሪያ ጥምጥምና ሲሄደክ እንደማይፈራ እንደ ጀግና ሲልክ ጀግና ያጫውታል፣ ሲልክ ፈሪ ያጫውታል። እዲ ካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። ፈለገ ይጥም ገባል በግድ ነው ያገኘው። እንግዲህ አሁን አዛምሯል እያፈጠርን ነበር። የመን ፍለጋ መምጣት አይቀርም አይቀርም። እኔ አማረገው ነገር ተፈለገ ማልሄድበት ቦታ የለም። ሆቴል ውስጥ መጣችብኝ። እኔ ሱመያ ፍለጋ እሄዳለሁ፣ እሷን ፍለጋ ትመጣለች። ፓስፖርት የለሽ እንጂ ቢኖርሽ የመን ፍለጋ መምጣት አይቀርም አይቀርም። እኔ አማረገው ነገር ነው። ለምን አንተም ፍለጋ ይጥም ገባል በግድ ነው ያገኘው። እንግዲህ አሁን አዛምሯል እያፈጠርን ነው የምናወራችሁ። ከየት እንደመጣች ሆቴሉን ለዛ ለያሲን እንኳን አልነገርኩትም። እሱ ይዟት ስለሚመጣ ማለት ነው። ሶስት ሰዎች ሊመጣ እንግዲህ አብረን እያፈጠር ነው። እኔ የትም ጥዬው እንደማለት ነግሬያቸዋለሁ። የሰሌ ሰገዴ እንዲሁ ግን ሆቴል የሚጠበቅ እንግዲህ ሰውን ጠያየኩ። ከሙሳው ኮች ገዝተሽ ነው ወይስ አምስለሽ ነው? ጎዴ ባሴ መጠቅለሉ እንዴት አወቅሽ? ጓደኛ ተቀበለችልኝ። እኔ ዘይት ውስጥ ልክላለች። አንቺ አምስለሽ ብቻ እዚህ ጋር አሁን ማለት ነው ሆቴሉን ፈልጋ መጣች። ያሲን አያውቅም፣ ማንም አያውቅም። ማንም ሳያውቅ ሆቴሉ እንዴት አገኘችው? አንተ ዩቲዩብ ላይ ቀርጸለቀ ነው በማን ላይ ነው? ማን ነው እንትን የምትሉት? በቃ እንድትመጣ ፈለግ አስመጣሃት። ምክንያት ነበር የምትፈልገው። እሷም ደግሞ እሷ በርግጥ ትፈልግ ይሆናል። እሷ እያፈላለገች አንተን እንድታገኝ ካደረክ አንተ ራስክ ከዛ ልክ እንደማያውቅ ሰው ምናምን እንድታገኝሽኝ ምናምን አልክ። ኧረ እባክህ እና እኔ አብስሮ ነው ወይኛ በሰልኩ መጠቅለል ብቻ ነው የረዳችኝ። እንዴት እንዳገኘው ኮንታክት እንዳያትል ግን አዩ ማን ነገር ነው ነገር ለሌላ ጊዜ ስለምጠቅመኝ ያን ሰው አልነገርም። ስለዚህ ነው ለማንፋት ነው በቃ እኔ ሰው ነገር አሁን ባለ ይጠቅመኛል። የትም ብትሄድ እንደማገኝ አረጋገጥኩኝ። ከአሁን በኋላ እኔ ለማን አልተናገርኩ? ቪዲዮ ላይ ቤት እንዳለው አዲስ አበባ ላይ ብቻ ነው የተናገርኩት። እኔ አገኘሁ ተከታታይ ነበር እንዴ አንተ እኩል እየጾምኳል ጾምሽ? አዎ ምን አልበላሽማ? ብቻ ነው አይጠጣው ተሳስቼ ማጠጣው ስሳለኝ 9 ሰዓት ጠጣሽ? አስቀረሽ? ምን ያልጠጣሽ? እዚህ ድረስ ጠጥቻለሁ። ከሙሉ ሀይላንድ እሱ አስታውሳኝ ተውኩት። ከዛ ልጨርሽ ነበር። ከዛ ይቅር በለኝ መልሰሽ ተፋሽ? ይቅር በለኝ አውቃኝማ አውቃሽ ጠመሽ እስኪያልቅ ከሰጣሽ በኋላ ትዝ አለሽ? አይ ተንኮል አይ ነገር እንኳን ያጋጥማል። ሆቴል አታሳዝኝ። ሶስት እንድንበል እኔ ሶስት አንቺ ሶስት ድንገት አብሮኝ ሰው ቢኖርስ? ከዚህ ትጋና የምንኖር ባለፈው ያልከውን ያመራው እንዴ? ሶስተኛ አገባለሁ ምናምን ያልከው ባገባ ዝም ሆቴል ነው የሚኖረው ቤት አልኖርም። እኔ እና ሱመያ ዝም ብዬ በአፌ አላወራም። እገላታለሁ። እንደዚህ ማንን ያገባትን ሴት አንቺ እኔን ብታገኝ እኔንም ከመግደል ወደኋላ አትይም እናቴ። ምክንያቱም አንቺ ጥፊ የለመድሽ ልጅ ነሽ። እኔን ብታገኝ ደግሞ እናቴ ደግነቱ አገኘሽ እንጂ አላገኘሽኝም። ሱመያ ነች ባባው ታው ሱመያ እኮ ጀግና ነች። ቤት መጣ ሄደች። አንቺ ነሽ ባብሽ ያወራሽ ለምን? እኔ እኮ ዘመድ መስለኝ እኔ እኮ እህት መስለኝ ለእህቴ ብትሆንስ እንደዚህ እኔ ብዬሻለሁ ሱመያን አልፈልጋትም ልጆች ብቻ ፈልገው ብያለሁ እኔ እና አላልከኝም። ካልከኝም አላውቅም። ብቻ ግን ሲጀመር ዑመር ነው እንደዚህ እንድለፈልፍ ያደረገኝ። እሱ ሳይልኝ አይቀርም። ሲጀመር ራሱ ምን ያልሽ ሳይድ ልጆቹን ነው የሚፈልገው ሱመያን አይፈልግም ብሎ ብቻ ያን ጊዜ የሆነ ነገር አስነካ። ቪዲዮ ላይ እኮ አንቺ ነሽ ያልሽ እንዴ? እኔ ምን እንደዚህ ድል እንዳደረገኝ ራሱ አላውቅም። አንተ ብለኸኝ ይሁን የሆነ ሰው ግን የሆነ ቀን ሳይድ ልጆቹን ነው የሚፈልገው ሱመያን አይፈልግም የሚባል ነገር ግን በቃ ሰምቻለሁ። ከማን እንደሰማሁ ግን አላውቅም። በቃ ታዲያ እንዴት ከማን እንደሰማሁ? በቃ ዑመር ነው። እኔ ትዝ አለኝ። በቃ ዑመር ራሱ ነው እሱ ቪዲዮ ላይ እኮ አንቺ ነሽ ያልሽ እኮ ቪዲዮ ሳይጀመር ከካሜራ በኋላ አለኝና እንድል አደረገኝ። አንቺ እንድትይ አደረገኝ። ቪዲዮ ካሜራ ተደብቋል። እንዴት አወቅሽ? ገና በር አንኳኩቶ ስከፍትለት አዩ
ሰይድ ሱመያን አይፈልጋትም፣ ልጆቹን ነው የሚፈልግ አለ። በር እንደከፈችልኝ በር ላይ ዑመር ራሱ ነው ይህ ሸይጣን ዑመር ነው ያሪ ደግሞ አስቀጠቀጠችኝ ይላል እንዴ? ገና አስቀጠቀጠዋለሁ ሰይድ እሱን ሰው እንዳትቀየመኝ። ቢቢ እኔ አወራዋለሁ። እኔ ግን አልለቀውም። እሺ ባለሙያ መሆኔን አልነገረችም ማ ሱመያ? ምኑን ምግብ ባለሙያ መሆኔን ምግብ እኔና ሱመያ መቼ እናወራለን? ስትታረቁ ትነግራለች። እንዴ ባለሙያ እንደው ጥርግ አድርጋ ነው የበላችሁ። እንዴት ጋር አስበሽበት ሰርታል ምግቡ? እናቴ ጠዋት ደውዬላት ሰው አጠገቤ የለም ዛሬ እኔ ጋር ዳሬ ስላት እሺ አለች። ከዛም በጠዋት ተነስቼ ምግብ ሰርቼ ዶሮ ሰርቼ ቡና አቀራርቤ 7 ሰዓት ሲል እሷን እየጠበቅኳት ነበር። እና ዛን ዑመርሻ ሱመያን ይዞ ከች እዚህ ጋር ማለት ነው። በመጀመሪያ ደረጃ ሰይድ ያለውን ነገር ነው። ይሄ ማለት አንዳንድ ወንዶች የሚያደርጉት ነው። በቃ እኔ ሁለተኛ ሚስት ያገቡ ሁሉንም አይደለም። አንዳንድ ወንዶች በቃ የመጀመሪያውን በቃ ይመጣል። እኔ ልጅ ባይኖረኝ ኑሮ እሷ ጋር አልኖርም፣ እሷ ለኔ አትመቸኝ፣ እሷ እኔን አልፈልጋትም፣ እሷ በቃ መጀመሪያ እንዴት እንዳገኛት እንዴት እንዳረገ ምናምን ይረሳና ከሁለተኛ ሚስቱ ጋር አክት የሚያደርገው ንግግር ስለሆነ ሰይድ ለምንድን ነው የምታጨናንቃት ልጅቷን? በቃ ካፍ ወጥቷል። ልጅቷን በቃ መቋጠር አልቻለችም። አወራችሁ። አሁን እሷ አንተ እያስጨነቃት እኮ ነው። ማን ያለሽ? እሷ ቢጨንቃት እንዳል እኔና ዑመር እኩል ነው። በር እኔ ቁሜ ከዋለው ቁሜ ነው ያንኳኳ በር ማለት ነው። እንዴት ነው እዛ ቁሜ እንደዚህ በይሜልሽ? ምን ስክሪፕት ነው መጥቶ የሰጠሽ? ድራማ ነው የሰራሽው እንዴ? ለምን ልጅቷን በቃ አንዴ ያፈወጣል አለት ብለሃል። በቃ ወይ ከፈለክ እኮ አንተ እኔ አዩ እንዳትቀየመኝ ነው ምናምን ብለክ እንደውም እሷን እንደዚህ ከምታስጨንቃትና እንደዚህ የሆነ ያልሆነው ነገር እንድትቀባጥር ከምታደርጋት አንተ ያው እሷ ስለተናደደች እሷን ለማረጋጋት ነው ልጆችን ነው የምፈልገው ያልኩት እንጂ ሚስቴንም ልጆችን እንፈልጋለሁ ብለክ ነገሩን መቀየር ትችል ነበር። የባሰ ነገሩ እኔ አሁን ማለት መጀመሪያ አዩን ልታናደደ ይመስሎኝ ነበር። ማለትም ዑመር ብዙ ነገር እንደሚነግረኝ በደንብ ነው የምታውቀው። በዛ ሰዓት ያወራችው ወሬ ማለት ነው ሆን ብላ ያወራችው እኔ ለኔ እንዲደርሰኝ ለምን ዑመር እንደሚያወራኝ ግጥም አድርጋ ነው የምታውቀው። ለዛ ለኔ ዑመር ለኔ እንዲደርሰኝና እኔ ከነገሩ እንድሸሽ አስባበት ያወራችው ነገር ነው። ግን እኔ በዛ ሰዓት ያሰብኩት እኔ ለማናደድ ዑመር ሲነግረኝ እንዴት እንደዚህ አዩ ጋር ሄጄ እንዲህ ብላኛለች ብሎ እንዲነግረኝና እኔ እንድናደድ ያደረገችው ነገር ነው ብዬ ነበር። ሰይድ ያለው መሆኑን ደግሞ በዚህ ቪዲዮ ነው ያረጋገጡት። መች ነው ያልኩሽ? ማን ነው ያለሽ? ከዛ እሷ የምትለው ጠፋባት። እርግጠኛ ነኝ እቺ ልጅ ዝም ብላ ፈጥራ አትነግረውም ለዑመር። ሁለተኛ ነገር ደግሞ ሰይድ በቃ እንደ እንትን ነው እኔ ብዬሻለሁ፣ እኔ መች አልኩሽ፣ እኔ እንደዚህ ብያለሁ ምናምን እያለ ካፉ እንዳለ በደንብ ነው የሚያስታውቅበት። ስለዚህ ችግር የለውም። ገብቶሃል? አሁን አንተ በአንተ ቤት እኔ ቪዲዮን አይቼው በቃ ለካን አዩ ውሸቷን ነው ሰይድ ልጆችንም እኔንም ይፈልጋል ምንድን ነው ይሄ? በጣም እንትን ነው ይሄ የተለመደ ነገር ነው። ሁለተኛ ሚስት ወይ ደግሞ ሌላ ሚስት ሲገባ እኔ ልጆችን ነው የምፈልገው እሷን አልፈልግ የተለመደ ነገር ስለሆነ እኔን አሸውደኝም ለማለት ፈልጌ ነው። እንዳሉትና ግማሾቹ ዱባይ እንዳሉ አልነገርከኝ? ዱባይ እህቶች አሉ፣ ግን ከስልጤ የተወለዱ አሉ። ባንዘረካ ገባ ከስልጤ የተወለዱት እዚህ አዳማ ነው ያሉት። ዱባይ ያሉት ደግሞ ከአርሲዋ የተወለዱ እኮ። ግን እኔ የአርሲዋ ትበላይ የየትኛው እንዳልከኝ ብቻ ባለይም በቃ የዱባይ ምስል ያለ ዱባይ አሉ። ቶሌት ነበር ያሰብኩት። አዩ ደግሞ ነጥቆ ሊጠፋ የሚለው ስታወራ እውነቱን ስታወጣ ሳይድ ያወራት ሚስጥር አዩ ስትናገር ዘረገፈችለት። እኔም በዛ ስራው ልጅ ልጅ እሺ አሁን ውሸቴን ነው ሱመያ። አሁን እንደው ውሸቴን ነው ራሱ አወቅሽ አይደለ? ያው አሁን በጣም ሱመያ ግን አደነኳት። ሱመያ ቤተሰብ ጋር ማዘርጋ ሄዳ አንቺ ጋር መጣ አትገሩም? ትገርማለች። እኔም አድንቄያታለሁ፣ አጨብጭቤላታለሁ። ታንኪ ዘናለሽ ነው ያስተውቀለችም አንተ ገልጻ በመጣ ምን ትሆኚ ነበር? እሷ ብትመጣ ደስ ነው የሚለኝ። ለምን? እሷን መታ ቁጭ ትላለች፣ አንተም እሷን ፍለጋ ቤት ትመጣለህ፣ ከቤት አትወጣም። ሶስታችንም አንድ ላይ እንዲህ እየተያየን ቁጭ ቶሎ እሷ እያለች ነው ታርሰኛለች። ልጆች ማ ውልድ አድርግልሃለሁ። በቃ
ተስማምተሽ ትኖራላችሁ አንድ ቤት ውስጥ? እኔ እስማማታለሁ። እኔ ጭንቅ የለብኝም። እኔ ዋናው የሱመያን ጸባይ በደንብ ያውቃል። ያንቺ ግን አጠራጥረኛል። የኔ በሽታ ምን እንደሆነ ልንገርህ። የኔ በሽታ አንተን ማጣት ነው። ገባህ? እኔ እንደውም ለሱመያ አልፈራም። ለልጆቼ ነበር ብትናደጂ በጥፊ ትያቸዋለሽ። ሱመያ እያስተውልሽ እንደውም ትንሽ ከሱመያ ጋር ከተጣላን እኔ ማድረገው ነገር ሁሉ ደስ ስለማይላት ከሱመያ ጋር እንኳን ተስማሚያለሽ አላስብም። አመንኩሽ እንዴ! እንዴት አላምንም እንዴ? አንቺ ቪዲዮ ላይ ምንድን ነው ያልሽው? የኡመርና እኔ መጣን ቀን እኔ የደረስኩበት እንድደርስ አልፈልግም፣ እሷ የደረሰችበት አልደርስ ምናምን ስትይ አልነበረ? አሁን ምን ነው? አረ ችግር የለውም እስማማለሁ። እንዴ ምን ነው? እኔ ስታይኝ አንቺ በፈለፈልሽ ቁጥር እኔ ያርስሻለሁ፣ አራሽ መስልሻለሁ እንዴ? እኔም በወጣኝ ነው አንቺን ማርስሽ እናቴ። እዛው ራሱ ሳይዱ ያርስሽ ሲፈጠር ብንኖር ራሱ እንደው እንዴት ነው አንድ ቤት ውስጥ ለልጆቼ እኔ እብድ ነኝ እንደ አንተ ስታስበው ሳይድ አይምሮ ነቅለሃል እንደ አንተ። እኔ ምን አይነት እብድ በሆነ ልጆችን ይዤ አንተ ጋር መጣው? አልመጣም እንጂ በጭራሽ አልመጣም። አንተና አዩ ባላችሁበት አልመጣም። አንድ ቤት ውስጥ እንደው ታረቀን ቢባል ራሱ አንድ ቤት ውስጥ እኔ ልጆችን ይዤ እንከፍ እያልኩኝ አዩና እኔ አንድ ላይ ልንኖር ከዛ ምናልባት ልጆችን ልትመታቸው ማን ስለሆነች እንድታስብ ራሱ ፈቅድላታለሁ እንደ አንተ። በመጀመሪያ ደረጃ አይደለም ለመምታት በአእምሮዋ ራሱ እንድታስብ አልፈቅድላትም። የውሸት የምትጎነጨውን እንትን በረኪና የእውነት ለማጠጣት ቢሆን ራሱ ማለት ነው። የዛን ቀን ነው ሬሳዋን ምልክልክ። ከዛ አንተ ሌላ ሚስት አግብተህ ታሳድጋቸዋለህ፣ እኔ እስር ቤት እገባለሁ። እንዲህ ድፍረቱ በጥፊ ታያቸዋለሽ። እኔ ወይ ሰይዱ አዩ መታቻቸው እኮ ልጆችን ብዬ ዝም እላለሁ። ሲጥ ነው ማድረግልክ እንዴ እንደ ኢድ እንትን ነው ፊዳ ማድረግልክ። ድፍረቱ በእናታችሁ አታስበው። ይሄን ነገር በጭራሽ እንዳታስበው። መቀለዳችሁ ራሱ በጣም ያስጠላል። በጣም በጥፊ ነው የምታያቸው ልጆችን። ርብነትክ በጥፊ ስትላቸው እኔ ዝም እላለሁ። እሷ በጥፊ ትላቸዋለች፣ እኔ ደግሞ ቂቅ አደርግልሃለሁ። ሲፈጠር ከዛ ማንዳረስም እንደው ብንደርስ ምን ያክል እንደሆነ ሐሳቤ እንድታውቀው ነው። ታውቀኛለህ ደግሞ አደርጋለሁ ያልኩትን ነገር አደርጋለሁ። ሲጥ ነው አደርጋት። ጭራሽ በልጆቼ መታት በአይምሮዋ ራሱ እንዳሰበች ባቅ ሲጥ ነው አደርጋት። እንዴ ምን አሳውቀኝ ባገባ አግኝቼ አምጥቷታለሁ። እና ውድ ቤተሰቦቻችን ዛሬ ከአዩ ጋር በዚህ መልኩ አፍጥረናል። እንግዲህ ወደ ባህር ዳር ሄዳለሁ እያልኩ ነበር። አዩ አለች። ምን ማድረግ አልችልም። ሱመያ ወደ አዲስ አበባ ስትመለስ በቃ አዳማ አብረን ሄዳለን። ቤተሰቦቻችን እንግዲህ ሱመያ ወደ አዲስ አበባ መለስ ብላ አዲስ አበባ ከሄደች ከተመለሰች እሄዳለሁ። እስከዛ አዩ ብላኛለች፣ ራሴን አጠፋለሁ አለች። ወደዛ መሄድ አልቻልኩም። ወደ ባህር ዳር ጎንደር እምቢ አለችኝ። አየሁ ያለሷ ፍቃድ ደግሞ በቃ ዛሬ ወደ አዳማ ልሄድ ነው። እንግዲህ ወሬ ያበዛባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ነይና ጎንደር እንዳትሄጂ በይኝ። ከዛ እኔ ደግሞ አዩ ራሷን ታጠፋለች ብዬ አንቺን ተከትዬ ወደ አዳማ እሄዳለሁኝ አይደል? እኔ ሱመያ ደግሞ ለምን አዲስ አበባ እዛው ናዝሬት እመጣላለሁ። እዛው ያለበት ለምን ትለፋለሁ? ልጆቹን ይዤ እንከፍ እያልኩኝ እመጣለሁ። አንተ ልጆችን ትቀመኛለህ፣ አዩ ትጠፈጥፋለች። ካሁን ሰው እንዴት ልጆቹን ትመቻቻዋለች ብዬ ነው የምፈረው ብለህ እየፈራክ እንኳን አብረክ የማኖር ሀሳብ አለክ እንዴ? አንተ ይሄ ላልቷል መስለኝ። ይሄ ጭንቅላት ትክክል አይሰራም እንዴ? ካሰብከው ሲፈጠር እንደው አይ ለየብቻ ነው ማኖራችሁ፣ አንድ ላይማ በጭራሽ አይሆንም። አንቺ ምናምን ይባላል ለወሬ ራሱ በመጀመሪያ እንደ ቀልድ ራሱ አንቺ ልጆችን ትመቻለሽ ብለህ ማውራት የለብህም። ዛሬ እንደ ቀልድ ታወራዋለህ፣ እሷን ዛሬ እንደ ቀልድ ታወራዋለች፣ ነገ የምር ታደርገዋለች። አንተ ሚስት ስለሆነች እሷ እኮ ተናዳ ነው ምናምን ልትለኝ ነው። እኔ በህይወት እንድታገኛት ራሱ አልፈቅድልህም። ለምን እንደመታቻቸው ራሱ እንዳትጠይቃት ነው ማድረግ የምጠብቅህ። ሲፈጠር እንደው እዛ ያደርሰኝ ከአንተም ጋር ከእሷም ጋር መገናኘት አልፈልግም። እዛው ጦሴን ውሰዱ። አንተ ሲፈጠር አትመጣም። ባህር ዳር አንተ ወንድ ነክ ነው አትመጣም። ዝም ብለህ እዛ ለእሷ ልመጣ ነበረ እሷ አስቀራች። መንጣት ስለፈራ ነው። ችግር የለውም። ሲፈጠር እንደማትመጣ ነው በደንብ ነው የማውቀው። መጀመሪያውን በደንብ አውቃለሁ። አትመጣም።
ብትመጣም አታገኘኝም። ጭራሽ የምን ያላገኘኝ መተህ ባህር ዳርና ጎንደር ልታገኘኝ? ኧረ በእናትህ እንዴ! እኔ እኮ እንዳንተ ሚስት ሰይድ ጠጣለሁ ራሴን አጠፋለሁ አይደለም። እኔ ሲጀመር የማላደርገውን ነገር አላወራም። አስቤበት በደንብ ምን እንዳለ እንትን ብዬ ነው ካፌ የሚወጣውን አደርጋለሁ። ስለዚህ ብትመጣም አታገኘኝም። ከፈለክ ግን አቀበልሃለሁ። እውነት ባህር ዳር ስለማታውቀው በደንብ ለመቀበልክ መምጣት ትችላለህ። ከፈለክ አንተ ልቡ ካለክ ና ባህር ዳር አገኘ። አንተ ልቡ ካለክ ማለት ነው። አንተ ዛሬ እኔ አልሄድም አዩ ምናምን አስፈራርታኝ ብለህ በአዩ ያማኸኘውን ነገር ተውና፣ አንተ ልብ ካለክ ሳይሄድ ከሆንክ ና ባህር ዳር እኔ እቀበልሃለሁ። እኔ ታገኘኛለህ። በቃ ከዛ እስኪ አግኝተኸኝ ምን እንደምታደርግ ምን እንደፈለክ በዛው አንድ ላይ እናወራለን። እስኪ አግኝተኸኝ እንደው አንጠልጥለህ በዘኛ ትመጣ። ለዚህን ያክል ነው አንተን ፈርቼ ምን ያሽሎከልከኝ ይመስላል? ቁጭ እስከ ልጆች ታገኘኛለህ ባህር ዳር። ደውልልኝና እንገናኛለን። ለማንኛውም የዛሬው ቪዲዮ ይህንን ይመስላል። ውሸት ስታወራ አስተካክል ለማለት ያክል ነው። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።